ሰዎች ሲያለቅሱብኝ እንባቸውን ማስቆምበት መንገድ የሚመስለኝ አብሮ መተኛት ነበር። ስቃልኝ አብሬያት ያልተኛዋት ሴት የለችም። አልቀሳብኝ አብሬያት ያልተኛዋት ሴትም የለችም። አኩርፋኝ አብሬያት ያልተኛዋት ሴት የለችም። ሳትስቅም ሳታለቅስም በውብ ዓይኖቿ በቁም ነገር ስታይ ያልተኛዋት ሴትም የለችም። ለእኔ ብቻ የተለየ የመሬት ስበት የተሰራ ይመስል ለመውደድ ቅርብ ነበር። ተሳስቼ አንዷን በሌላ ስም የጠራሁበት ጊዜ ብዛቱ። እንግዲህ ለእያንዳንዱ ሴት መታወቂያ ስሟ ማህደር አላዘጋጅ ነበር። አንተ ምን አለብህ ሰው አንድ አቷል አንተ ታተራምሳለህ የሚሉኝ ወንድ ጓደኞቼ ፊት ላይ የማየው ቅናትና የማስተውሉ አድናቆት ገብቶኝ አያውቅም። ሴቶቹ እንደ ዕቃ እኔ ብቻ ቁልፍ የያዝኩ መጋዘን ውስጥ እንዳለው ነው የሚኖሩት። ሁላችንም አንድ ዓለም፣ አንድ ሀገር፣ አንድ ከተማ። ለምን ማተራመስ የሚያስቀና ከሆነ አተራምሱ፣ ጨዋንን ከሆነ ቅናቱን ምናምን እኔ አተራምሼ እነሱ ተመኝተው እኩል ሲኦል መንዳታችን አይቀርም። ያን በልቡ የተመኘ አመነዘር አይደለም ያውቃሉ። ሴጣን ላመኑ መጽሐፍ ቅዱስ ይጠቅሳል ይባል የለ። ያኔ የዘውትር ጥያቄ ሰዎች እንዴት አንድ ሰው አፍቅረው ይኖራሉ የሚል ነበር። እንዴት ለዓመታት አንድ ሰው በታማኝነት ይጠብቃሉ? ይኸውም በዙሪያቸው ከሚጠብቁት ሰው የተሻለ ብዙ ሰው እያሉ ይመስለኛል። ወይ አንድ ሰው እንዲያፈቅሩ ተረግሟል፣ ወይም ማንንም እንዳያፈቅሩ ተረግሟል። ግራህንም ዘረጋ ቀኝህን ጣቶች የሚነኩት እርግማንን ከሆነ የተሻለውን እርግማን መምረጥ የተሻለ ነው። እሱም እርግማንህን ከብዙዎቹ ጋር መካፈል። 50 እርግማን ለአንድ ሰው ሸክሙ፣ ለ50 ሰው እንጃ ብቻ። እነዚያ ሁሉ ሴቶች ጋር ፍቅሬ ሳይሆን እርግማኔ ስካፈል የኖርኩ ይመስለኛል። ስለ እሷ ሌላ ምንም ማስታውሳለሁ? ምንም። ከዚያ ቀጥሎ ያለኝ ትዝታ ልክ ራሱን ስቶ በሌላ ቀን ሆስፒታል አልጋ ላይ እንደነቃ ሰው። የሆነ ቀን ሁለታችንም ራቁታችንን እኔ ቤት አልጋዬ ላይ መኝታችን ላይ ብቻ ነኝ። ጠየምነቷ አልጋዬ ላይ፣ ምንጣፌ ላይ፣ ሶፋዬ ላይ በእርጋታ ተጥለቅልቆ ጠይም ውቅያኖስ ሆነ። ሰውነቷ ይገርመኛል። ለማንም የሚገርም አይነት ጠይም ሰውነት ነበራት። ከእግሯ እስከ ፊቷ ትንሽ እንኳን የቀለም ልዩነት የሌለው ጠይምነት። ጡቶቿ ጫፍ ላይ ግራና ቀኝ እንደ አይን ብሌን በክብ ከተሳሉ ጠይም ጥቋቁሮች በስተቀር አንድ አይነት። ብዙ በጣም ብዙ የሴት ሰውነት አይቻለሁ። ማናት የፊቷ ቀለም ከሰውነቷ ጋር አንድ አይነት የነበረ? መጨረሻ አላጋጠመኝም። ወይ ጉልበቷ ይጠቁራል፣ አሊያም እንዲሁ ለመናገር የሚከብድ የሰውነት ክፍሏ ይጎረጎራል። የእሷ ግን ይለይ ነበር። ፈጥሮ ከጨረሳት በኋላ ጠይም ቀለም ውስጥ በቀስታ ነቅሎ ያወጣት ነበር የምትመስለው። ጠይምነቷ በቀስታ ከላይ ከፀጉሯ ወደ ታች ወደ እግሯ ጣቶች የሚፈስ አይነት ነው። የእጅን አውራ ጣት ሰውነቷ ላይ አጥቀሼ ወረቀት ላይ ባሰፍረው ጠይም አሻራ የማገኝ ይመስለኛል። ለዘላለም ከትውስታ የማይጠፋ ጠይምነት። ያነቁጣ እንኳን የሌለው ንጹሕ ጠይም ገላዋ የልቧን ምሳሌም ነበረ። ከኔ በፊት ማንንም በፍቅር ያልታሰበበት፣ የማንም አሻራ ያላረፈበት ንጹሕ ልብ፣ ንጹሕ ገላ፣ ንጹሕ መንፈስ፣ ያውም በዚያ ዕድሜ። የውበትም የንጽህና ሙላት ነበረች። እንዲህ ግን ብያት አላውቅም። በማላውቀው ምክንያት ቃል አውጥቼ ለማድረግ እፈራ ነበር። ከእኔ የሚወረወረው የቃል ጠጠር የሚሰብራት ስስ ነበረች። ሞገሴ ፍቅር ይመስላትም እያልኩ ሲበዛ ቁጥር ነበርኩ። ከዚያ ሰውነቷ ጋር በፍቅር የወደቅኩ ፍጡር ነበርኩ። አንድ በአንድ የማውቃቸውን ሴቶች እየተው ለ4 ዓመታት አብሬያት የቆየሁት በሰውነቷ ፍቅር ነው። ስንት ሴቶች አውቅ ነበር? ብዙ 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 አውቅ ነበር። የማስታውሳቸው ልዘርዝር ብል ያቺ የግል ኮሌጅ ተማሪ የነበረችው ፋሲካ የምትባል ልጅ፣ ወገቧ ጅብ አይሞላም የተባለላት፣ እሷም ይሄኔ አውቃ ስትራመድ ወገቧን ለማሳየት የምትጠራራ በጥፍሯ ልትቆም የሚዳዳት፣ ያቺ ጥቁር አንበሳ በቀጣይ ዓመት ተመርቃ ሐኪም ልትሆን ልትደክም የነበረች በኋላም ሐኪም ሆና የጋብቻ ቀለበት አድርጋ ያየኋት ኪያ፣ በብዙ ንዝባብ የዛለ ሰውነቷን እየጎተተች የምታገኘ ምስኪን፣ ያቺ የኤሌክትሮኒክስ ዕቃ መሸጫ ውስጥ የምትሰራ ከተሰቀሉት አምፖሎች እንደ አንድ የሚያበራ ቃላት የነበራት፣ ቢነኳት የምትፈርጥ የምትመስል፣ እርጋታዋ የሚያረጋጋ ራውዳ፣
ያቺ የጴንጤ ዘማሪ ሆነች ኢየሱስን እየሰበከችኝ የገነት መንገድን ስተን ወደ አልጋ የሄድ ነው ሩሃማ ስንተቃቀፍ ኦ ጂሰስ ጂሰስ እያለች የምትቃትት ነገራችንን ከፈጸምን በኋላ በሀፍረት ዓይኔን ማየት የምትፈራ አንዳንዴም ረከስኩ እያለች የምታለቅስ ያቺ ያቺ ከአስመራ የመጣችው በድፍን ኢትዮጵያ ሽፎኗ ቡና የምትችል ሴት የሌለች እስኪመስለኝ ልታገባኝ የምትሰራው ሽሮ የማፈላለ ቡና እኔ እንደ ሀበሻ ሴት እንዳልመስል የምትል ያቺ ከመቀሌ የመጣችው ቅራቷ የሚያስፈራኝ ባለ ጥቁር ረጅም ፀጉሯ አንድ ቢራ ብትጠጣ ትሞታለህ የምትል ባለመጠጣቴ ክፉኛ የምትበሳጭ ቢራ ስትል ፊደሎቿን ስለምትጠብቃቸው ቢራቢሮ የሚለውን ቃል ለሁለት ከፍላ ቢሮውን የተወችው ነበር የሚመስለኝ። ያቺ ከወለጋ ሲመጣችሁ ከረባት ካላሰርክ ያለች ቤቴን በከረባት ስጦታ የሞላችሁ ምን ነክቷት ነበረ ግን? ያቺ የአርባ ምንጭ ልጅ የደቡብ ጭፈራ ካላለማመድኩ ብላ የደከመች ስልጠላው አሉ ሲለት አንተ እንኳን ጭፈራም ጭብጨባም አይሆንልህም ያለች። ሌሎቹም ከሰት ታውጆ የተጠራ ይመስል ዘርና ሃይማኖት ሳይለያቸው በጠላት እንደተወረረ የሀገራችን መሬት እኔ ገላ ላይ ዘመቱ። እኔም ሳላበላ በእነሱ ላይ ዘመትኩ። መጨረሻ ላይ ግን ልቤ በአድሎ አዘነበለ። ሁሉንም ተራ በተራ ትቼ ማሂ ሰላም ጋር ተሰበሰብኩ። ልክ እንደ ትዳር እሷ ጋር ብቻ ለድፍን 4 ዓመታት ግን አላፈቅራትም ነበር። ይህ ታዲያ ተአምር አይደለም? ትንፋሽ እስኪያጥረኝ በጉጉት የምጠብቀው ትዕይንት ቢኖር ማሂ ሰላም ልብሷን ስታወልቅ ማየት ነበር። ሁልጊዜ ሳያት እንደ ሽንኩርት የተደራረበ ጠይመነት ለብሳ የምትኖር ይመስለኝ ነበር። ማታ ማታ ከላይ የዋለችበትን ጠይምና ስትለውጥ ከውስጧ አዲስ የሚወጣ የማሂ ሰላም ሰውነት ይለያል። እጅ ላይ ብቻ ሳይሆን ዓይን ላይ የሚለበልብ ሰውነት ነው ያላት። የተቀቀለ እንቁላል በስርዓት ቅርፊቱ ሲነሳ የሚኖረው ጥራትና ልስላሴ አይነት ነበር ሙሉ ሰውነቷ። በክረምት ማለዳ መነሳቴ ላይቀር ከሙቅ አልጋዬ ውስጥ መውጣት እንደሚከብደኝ መለያየታችን ላይቀር ሰውነቷ በሚሰጠኝ ምቾት ሰንፌ 4 ዓመት አብሬያት ቆየሁ። 4 ዓመት እንዲያጭር ነው? የምታወራውን ነገሬ ብዬ ሰምቻት አላውቅም። አፈቅርሃለሁ ትበለኝ፣ እጠላሃለሁ ትበለኝ፣ ትመርቀኝ፣ ትርገመኝ፣ ታልቅስ፣ ትሳቅ ጉዳይ አልነበረም። ብዙ ቀናት አብረን ስቀናል። በምን እንደሳቅን ዛሬ ላይ ትዝ አይለኝም። ሰውነቷ ብቻ ነበር ምስልም ድምፅም ያለው ሕያው ነገር። ምን የሚሉት ፍቅር ነው ይሄን? ሰውነትን ከሰው ለይቶ በፍቅር መውደቅ። ባሳለፋችሁት 4 ዓመት ከተናገረቻቸው ነገሮች ሙሉ ለሙሉ የምታስታውሰው ምንድን ነው ብባል ከብዙ ወሬዋ በላይ ሰውነቷ ናፍቆኝ ስደውልላት ወይ አብርሽዬ እሺ እመጣለሁ የሚል ለስላሳ ድምጿን ነበር። ሳምንት ቆይቼ ስደውል፣ 1 ወር ጠፍቼ ስደውል፣ 3 ወራት ቆይቼ ስደውል የድምጿ ልስላሴ ሳይቀየር ወይ አብርሽዬ እሺ እመጣለሁ። ሰው ከምንም ነበር የተዋቀረው ያሉ ከስጋ ከነፍስ እና ከመንፈስ። እሷስ ከአፍቃሪ ሰውነት፣ ሰላም ካለው ሰውነት እና ከጠይም ሰውነት። ፍቅር ነፍሷ፣ ሰላም መንፈሷ፣ ጠይምነት ስጋዋ። ዝም ብለን ከነፍሳችን ተዋደድ። እሷ እኔ ሰውነቷን። እቤት ትመጣለች። በሰጠኋት ቁልፍ በሬን የተጣደፈች ትከፍትና ልክ ከኋላዋ የሚያሳድዳት ሰው ያለ ይመስል በፍጥነት በሩን ትዘጋለች። በቃ በር ማንኳኳት ቀረ እላታለሁ። ልቀበላት እየተነሳሁ ለምን አንኳኳለሁ? ውጭ ያለው እኔ ውስጥ ያለው እኔ ትልና ፈገግታዋ ያጥለቀልቀኛል። እጆቼን እንደ ክንፍ ዘረጋለሁ። ተንደርድራ መታ በእጆቼ ወገቤ ላይ ትጠመጠማለች። ሳቅፋት ልጥፍ ትልብኛለች። አነጣጠፏ ሁሉም ነገሯ ለእኔ መስጠት ነበር። አፈቃቀሯ በምድር ላይ ሌላ የሰው ዘር የሌለና እኔና እሷ ብቻ የምንኖር እስኪመስል የኔ ብቻዬን መሆን ነበር። ትንፋሽ እስከሚያጥር እንሳሳማለን። ድንገት ገፋ ታደርገኝና ከቅፌ ወጣ ሙዚቃ
ሙዚቃ ሙዚቃ ሙዚቃ እያለች ትጮኻለች። በደስታ እየተፍለቀለቀች ጥግ ላይ ወደ ተቀመጠው ሲዲ ፕሌየር ራመድ ብላ በየጊዜው እያመጣች ከከመረቻቸው የዘፈን ሲዲዎች አንዱን መርጣ ትከፍታለች። ብርሃን እንዲገባ ከፋፍቼ የምትሆን የመስኮት መጋረጃ ከግራና በቀኝ እየጎተተች ትጋርደውና መብራት ታበራለች። ቤቴ በሙዚቃ በእርሷ ጠይምነትና ፈገግታ ይሞላል። ማይ ሰላም ፊቷ በእርካታ ይጥለቀለቃል። ሁሉም ነገሯን ትሰጠኛለች። ሁሉንም ተቀብያት አላውቅም፣ እመርጣለሁ። ቸልተኛ ነፍሴ መርጦ መጣት የሚያነሳውን የዘረጋችለት ሙሉ አልነበረም። ጊዜዋን፣ ልቧን፣ ቃሏን፣ እምነቷን፣ ህይወቷን ያላትን ሁሉ ለእርሷ ሳታስቀር ነበር የሰጠችኝ። ለእኔ ግን ሰውነት ነበረች። ውብ ሰውነት፣ ለስላሳ እንደ እቶን የሚፋጅ ጠይም ገላ፣ ሳይሰስት ራሱን የሚሰጥ እንደፈለጉት በፈለጉት ሰዓት የማይገኝ ውብ ገላ፣ የወጣትነት የታመቀቱ ጠይምቱ፣ በቀስታ እየተነሳ የሚወድቅ ጠይም እሳተ ገሞራ፣ ደረታቸውን የነፉ ትዕቢተኛና ቀዝቃዛ ተራሮች በሞሉባት ሀገር ሲበዛ ዝቅ ብሎ ወላፈን የሚተፋ የእሳት ኩሬ። እዚያ ነበርኩ 4 ዓመት። በእኔ በኩል ከልባችን በላይ ስጋችን የተዋሃደ ነበረ። ጠረኗ ያሰክረኛል። ከንፈሯ ከንፈሬን ደርቆ ውሃውን የተራበ መሬት ይናፍቀዋል። የአይኖቿ ውብ ብሌኖች በማዕፀን እንዳለ ሕፃን በፈሳሽ የተከበቡ ናቸው። መቼ ነው የምታለቅሰው የሚያስብሉ ቸልተኝነቴ አጥንቷ ድረስ ዘልቆ እንደሚያማት ይገባኛል። ብዙ ጊዜ እንባ በአይኖቿ ሲሞላ ታዝቤያለሁ። ግን አታለቅስም ነበር። እልህኛ ናት። እልኋን እወደዋለሁ። ሲበዛባት አለቀሰች። እንባዋ እንደ ጠይም ከተጠናወተኝ የጅልነት መንፈስ የሚፈውሰኝ መስሏት። ሐዘኗ ውስጤን ያመኝ ነበር። ተገናኝተን በተለያየ ቁጥር ካላፈቀርኳት ለምን ጊዜዋን አባክናለሁ እል ነበር ለራሴ። ያ ሀሳቢ ግን በከንፈሬ አርፎ አያውቅም። ዛሬ ላይ ግን ቅጥ ያጣ ራስ ወዳድነት ነበር እላለሁ። ለሴት ልጅ ሰውነት በፍቅር መውደቅ ማንነትን ከማፍቀርም በላይ ኃያልና አደገኛ ነገር ነው። ብዙዎች ሰውነትና ሰውን በማፍቀር መካከል ያለውን ከፀጉር የቀጠነ መስመር መመልከት ተስኗቸው ሲወድቁ አይቻለሁ። ትዳር ሲፈርስ፣ ልጆች ሲበተኑ ተመልክቻለሁ። ይመርመር ሲባል የፍቅር ተብለው የተገጠሙ ግጥሞችና የተዘፈኑ ዘፈኖች የቆንጆዎችን ቆዳ ማለፍ የተሳናቸው የገላ አምላኮች ሳይሆኑ አይቀሩም። እንደ ንቅሳት ቆዳ ላይ የተሰሩ ቆዳ ሲጨማደድ አብረው የሚኮማተሩ። ያችን ቀጭን መስመር ማየት የሚችል እውነተኛ የፍቅር መነጽር ካጠለቀ አሊያም ከራስ ወዳድነት ህመም ከተፈወሰ ይህም ደግሞ ፀጉር ሰንጣቂ ነፍስ ካለ ብቻ ነው። ይቻላል ወይ ይላሉ ብዙዎች። ካልቻላችሁ መጪውን ቻሉት ከማለት ሌላ ምን ይባላል?